ሰላም እንዴት ናችሁ? ደህና ናችሁ ወይ? የእግዚአብሔር ጸጋና ሰላም ይበልልኝ። በጣም ደህና ነኝ፣ በጣም ሰላም ነኝ። እግዚአብሔር የተባረከ የተመሰገነ ይሁን። እኔ ጋር ያለው ሰላም እናንተ ጋር በእጥፍ እንዳለ እምነት አለኝ። ሰላማችሁ አሁንም ይበልላችሁ፣ ደስታችሁ እጥፍ ይሁን። እግዚአብሔር ደስታችሁ ያብዛል። በምንም አይነት ሁኔታ እንዳታዝኑ፣ ሐዘን ለቅሶ በቤታችሁ አይግባ በኢየሱስ ስም። ለቅሶ፣ ሐዘን፣ ዋይታ፣ የልብ መጎዳት፣ ስብራት፣ ኪሳራ በቤታችሁ አይግባ። እንዲህ ብዬ ልባርካችሁ በጌታ በኢየሱስ ክርስቶስ በሕይወታችሁ ደስታ ማየት ይሁንላችሁ። በሕይወታችሁ ከለቅሶ ይልቅ ሳቅን ማየት በሕይወታችሁ ኪሳራ ሳይሆን ትርፍ ማየት ይሁንላችሁ። በሕይወታችሁ ፍሬ ማፍራት ይሁንላችሁ። በትዳር ፍሬ ማፍራት፣ በአገልግሎት፣ በስራ፣ በጉዞ፣ በየትኛውም ነገር ፍሬ ማፍራት ይሁንላችሁ። ፍሬያችሁ ማየት ይሁንላችሁ። የለፋችሁበት፣ የደከማችሁበት፣ የተጋችሁበት የጸሎታችሁ መልስ በኢየሱስ በእጆቻችሁ ላይ ዘመናችሁ ይባርክ፣ አገልግሎታችሁ ይባርክ፣ ቤታችሁ ይባርክ፣ ጓዳችሁ ይባርክ፣ ዘመናችሁ ይባርክ፣ ጤናችሁ ይጨምር፣ ዕድሜያችሁ ይብዛ እንደ መቱሳላ በኢየሱስ ስም። እግዚአብሔር ጤናችሁን ይጠብቅ። በምንም አይነት እንዳትያዙ፣ በበሽታ እንዳትያዙ፣ በመከራ እንዳትያዙ በኢየሱስ ስም። እግዚአብሔር ይምራችሁ፣ የሚመራበትን መንገድ ያሳያችሁ፣ ወደ ደስታ ይምራችሁ፣ ወደ ስኬት ይምራችሁ፣ ወደ በረከት ይምራችሁ፣ ወደ ሰላም መንገድ ይምራችሁ፣ ወደ ሕይወት ይምራችሁ፣ ወደ ቃሉ ይምራችሁ፣ ወደ መንግሥቱ ይምራችሁ፣ ወደ በረከት ይምራችሁ። እግዚአብሔር ከፊታችሁ ይቅደም። እግዚአብሔር ከፊታችሁ ይቅደም። በጉዟችሁ ይቅደም። በትዳራችሁ ይቅደም። በሕይወታችሁ በኑሯችሁ እግዚአብሔር ይቅደም። ፍቃዱን መፈጸም ይሆንላችሁ። ከራሳችን ፍቃድ ይልቅ፣ ከእኛ ፍቃድ ይልቅ የእግዚአብሔር ፍቃድ ይበልጣልና ፍቃዱን መፈጸም ይሆንላችሁ። በዘመናችሁ የእሱ ፍቃድ እስከ መጨረሻ ያደርሳል፣ እስከ ድል ያደርሳል፣ እስከ ከፍታ ያደርሳል። ፍቃዱን መፈጸም እንደ ፍቃዱ መጓዝ ይሆንላችሁ፣ እንደ ሀሳቡ መሄድ ይሆንላችሁ፣ እንደ ቃሉ መሄድ ይሆንላችሁ። እንደ ብቸኛ የምትሳሳልኝ ከፊታችሁ ጎልያድ የሆነ የከበደ አልነቃነቅም ያለ እንደ ብቸኛ ቆሞ የቀረ በጸሎት እንዲሁም በተለያየ ነገር ርቀት ያልሄደ ጎልያድ ሆኖ የቆመ ከፊት ለፊታችሁ በኢየሱስ ክርስቶስ ስም ያንን ጎልያድ ዳዊት ሲታይ ትንሽ ነው፣ ጎልያድ ግን በጣም ግዙፍ ነው። ስለዚህ በዳዊት ተጠቅሞ ያንን ጎልያድ ሲጀመር እግዚአብሔር በዳዊት ውስጥ አለ። አቅም ሆኖለት፣ ጉልበት ሆኖለት፣ ብርታት ሆኖለት በእግዚአብሔር ኃይል ያ ጎልያድ በአንድ ጠጠር ዝም እንዳለ ከፊታችሁ በኢየሱስ ጎልያድ የሆነ አልነቃነቅም፣ ዞር ባለ አልልም ያለ የመከራ ጎልያድ፣ የበሽታ ጎልያድ፣ የጭንቀት ጎልያድ አላሳልፍ ያለ በኢየሱስ ስም እናንተ ዙሪያ እንደ አንበሳ የሚይዘው በኢየሱስ ስም እግዚአብሔር ይመትለው፣ እግዚአብሔር ይዘምረው፣ እግዚአብሔር ይጣለው። ዘመናችሁ ይባረክ። ከጭንቀት መውጣት ይሆንላችሁ፣ ወደ አስደናቂ ደስታ መግባት ይሆንላችሁ። የእጆቻችሁ ሥራ በኢየሱስ ይባረክ። ጭንቀት፣ ዋይታ፣ ሐዘን ከሕይወታችሁ ይወገድ። ተባረክ። ወዳችኋለሁ። ዘመናችሁ ይባረክ።